ብሩክ ነውና እንዲባርከ ቅዱስ ነውና እንዲቀድሰን ቸር ነውና በምህረቱ እንዲያስበን ቅዱስ ፈቃዱ ይሆንልን። የተወደዱ ክቡር አባታችን ሊቀ ጠበብት መንበሩ ተድላ መንበሩ፣ የተወደድክ ክቡር ወንድማችን መምህር መጋቤ ሐዲስ ይስሐቅ፣ የተወዳችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ልጆቻችን ወጣት ሰንበት ተማሪዎች፣ በዚህ ሰዓት በእግዚአብሔር ቤት የተገኛችሁ ወንዶችም ሴቶችም በየስማችሁ እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? እንደምን ቆያችሁ? እንድናመሰግን በማመስገኛው ስፍራ ስለሰበሰበን ስሙ ይክበር ይመስገን። ባለፈው ሳምንት በተነጋገርነው መነሻነት ዛሬ በቀጣይ የሚኖረንን ክፍል 2 እንቀጥልና ብንችል ዛሬ ለመጨረስ ጥረት እናደርጋለን። ምክንያቱም ካለ ሰዓት ጥበት አንጻር ደግሞ መምጣት ሊያስቸግር ስለሚችል ዛሬ እንዳጠቃላይ ለመዝጋት ጥረት እናደርጋለን። ስለዚህ ትኩረት የማደርገው ዋና ዋና ሐሳቦች ላይ በዋናነት ፍሬ ነገሩን እንድትጨብጡት በስልጠና መልክ ጭብጦቹ ላይ ትኩረት በማድረግ እግዚአብሔር መንፈስ ቅዱስ በረዳን መጠን ለመነጋገር ጥረት እናደርጋለን። በዛሬ ሳምንት ትምህርታችን ዘመናዊነት ምንድነው የሚለውን ሐሳብ ለማየት ሞክረናል። በአብዛኛው ዘመናዊነትን ሰዎች የሚረዱት ወይ እንግሊዘኛ ቋንቋ ከመናገር ጋር ወይንም ንጽህና ከመጠበቅ ጋር ወይንም ቴክኖሎጂን ከመጠበቅ ጋር በማያያዝ ነው። ዘመናዊነት እነዚህን ሁሉ ሐሳቦች የሚያካትት ሳይሆን ዘመናዊነት ራሱን የቻለ ፍልስፍና፣ አይዲዮሎጂ ወይንም ቲዮሪ መሆኑን አይተናል። ዓላማ ያለው ባለቤት ያለው ዘመን ያለው አስተሳሰብ እንደሆነ አይተናል። መታጠብ የነበረ የሚኖር ነው። ከዘመናዊነት ጋር ግንኙነት የለውም። ቴክኖሎጂ ያለ የሚኖር የሚቀጥል ነው። ከዘመናዊነት ጋር ምንም የሚያቆራኘው ነገር የለም። ለምሳሌ አሁን ድምፅ ማጉያ እየተጠቀምኩ ነው። ድምፅ ማጉያውን የምጠቀመው ድምፄ እዛ ድረስ ጮኬ ማሰማት ከአቅሜ በላይ ስለሚሆን ይህን ችግር ለማጥበብ የተወሰደ መፍትሄ ነው። ስለዚህ ቴክኖሎጂዎች ለተፈጠሩ ችግሮች የተወሰዱ የመፍትሄ ሐሳቦች ናቸው። ከዘመናዊነት ጋር ግንኙነት የላቸውም። ዘመናዊነት አስተሳሰብ ነው። ዘመናዊነት ባለቤት አለው። ዘመናዊነት ዓላማ አለው። ስልጣኔ ግን ያለ የሚኖር ወደፊትም የሚቀጥል ነው። ስልጣኔና ዘመናዊነት የተገናኙ አይደለም። በብዙ ሰዎች አእምሮ ውስጥ ስልጣኔንና ዘመናዊነትን አንድ አድርጎ የማየት እሳቤ አለ። ይህ አስተሳሰብ የመጣው የቀደመውን ባህል፣ የቀደመውን ደንብ፣ የቀደመውን አመለካከት፣ የቀደመውን ሃይማኖት፣ የቀደመውን ትውፊት የሚቀበለውን ማህበረሰብ እንደ ኋላ ቀር እንዳልሰለጠነ ለመቁጠር የሚያስገድድ አእምሮአዊ ፍልስፍና ወይም አስተሳሰብ ስለሆነ የሰለጠነውን ዓለም በሙሉ ከዘመናዊነት እሳቤ ጋር አቆራኝቶ ማየት በእናንተ ብቻ ሳይሆን በብዙሃኑ ዘንድ የተለመደ ነው። ይሁን እንጂ ዘመናዊነት ሌላ ነው፣ ስልጣኔ ሌላ ነው። በሁለቱ መካከል ግንኙነት የለም ነው። ዘመናዊነት ስም ነው። የሞደርኒዝም ወይም የሞደርኒቲ በአማርኛ አቻ ትርጉም ወይም ስም ነው ማለት ነው። እንግዲህ ባለፈው ሳምንት ዘመናዊነት ማለት ምን ማለት ነው የሚለውን ለማየት ሞክረናል። መቼ ዘመናዊነት የሚለው አስተሳሰብ መቼ እንደመጣ አይተናል። የአስተሳሰብ ዋና ጉዳይ ጭብጡ ምን እንደሆነ ለማየት ሞክረናል። ባለቤቶቹንና ዓላማውን ለማየት ሞክረናል። ዛሬ እንደ ማክስ ዌበር የዚህን ጽንሰ ሐሳብ ምንነት ባለፈው ሳምንት ሽፍት ፍሮም ሪሊጅን ቱ ሂውማን ራሽናሊቲ፣ ይሄንን አስተሳሰብ ዘመናዊነት ዋና ሐሳቡ የሰውን ልጅ አእምሮ ሽፍት ማድረግ ነው። ወደ ምን ብለን ስንል ወደ
ሂውመን ራሽናሊቲ ወደ ሂውማን ራሽናሊቲ ማለት በሳይንሳዊ በፍልስፍና መንገድ ወደ ተቃኘ አእምሮ የሰው ልጅ ሽፍት ማድረግ ነው። ከምን ከቀደመው ባህል የቀደመውን ሃይማኖት የቀደመውን ትውፊት የቀደመውን ባህል የመጠበቅ ግዴታ ሳይኖርበት የመከተል ግዴታ ሳይኖርበት እያንዳንዱ ትውልድ ዘመኑን በራሱ አእምሮ እንዲቃኝ የሚያስችል አዲስ አስተሳሰብ ነው ብለናል። ይህ አዲስ አስተሳሰብ የመጨረሻ ዓላማው የሰው ልጅ ወደ ሽፍት ከቀደመው እምነት ከቀደመው ሃይማኖት ከቀደመው ባህል ከቀደመው የአስተሳሰብ ስርዓት ሽፍት እንዲያደርግ ወይንም ወደ ዘመናዊነት ወደሚለው እሳቤ ወይም በሳይንስና በፍልስፍና ወደሚመራው ዓለም እንዲመራ ማድረግ ነው። እዚህ ላይ አንድ ነገር በግልጽነት ሳምንት የተነጋገርንበት ርዕስ ነው። ከኔ ጋር ናቸው አይደል? አንድ ነገር ልብ በሉ። ሳምንትም ብለነዋል። 3 የእውቀት ዘርፎች አሉ። እውነትን የመፈለጊያ 3 ዘርፎች አሉ። የመጀመሪያው ዘርፍ ቲዮሎጂ ነው። ሁለተኛው ዘርፍ ፍልስፍና ነው። ሶስተኛው ዘርፍ ሳይንስ ነው። ሳይንስን ሳይንስ የሚያደርገው አጥኚና ተጠኚ ያለው የአንድ እውነት መፈለጊያ ዘርፍ በመሆኑ ነው። አጥኚ ያለ ተጠኚ ያለ። አጥኚና ተጠኚው ወደሚፈለገው ውጤት እንዲመጡ ደግሞ የማጥኛ መንገድ አለ። በሌላ አነጋገር አንድን ሐሳብ ሳይንሳዊ ነው የሚያሰኙት 4 መሰረታዊ ሐሳቦች ሲሟሉ ነው። አንድን የትምህርት ዘርፍ ሳይንሳዊ ነው የሚያሰኘው 4 መሰረታዊ ሐሳቦች ሲሟሉ ነው። አንድን ሳይንስ የሚያሰኘው ስንት መሰረታዊ ሐሳቦች ሲሟሉ ነው? 4። የመጀመሪያው ኢምፔሪካል በሳይንሳዊው ሐሳብ መንገድ የጥናት መንገድ የያዝነው ርዕስ ሊተነተን ይችላል ወይ ሊጠና ይችላል ወይ የሚለውን ሲመልስ፣ በቀላል አነጋገር በሳይንሳዊ መንገድ ሊደረስበት ሊተነተንና ሊጠና ይችላል ወይ የሚለው መመለስ አለበት። ይሄ ኢምፔሪካል በሚለው ስር ማለት ነው። ሁለተኛው ኦብጀክቲቭ ነው። ኦብጀክቲቭ በምንለው ለብዙሃኑ ኮመን የሆነ የጋራ የሆነ አገልግሎት ወይም ዓላማ ወይም ጠቀሜታ አለው ወይ ለብዙሃኑ የሚያገለግል ነው ወይ የሚለው መመለስ አለበት። ሶስተኛ ሲስተማቲክ ነው። የሚጠናበት ለራሱ የተወሰነ ለራሱ የተደራጀ የማጥኛ መንገድ ወይም ሜቶዶሎጂ አለ ወይ ነው። አራተኛውና የመጨረሻው ሳይንስን ሳይንስ የሚያሰኘው አራተኛው ሐሳብ ሪፕሊካብል ነው ወይ? አንዱ ያጠናውን ሌላው ሰው ቢያጠና መንገዱም ውጤቱም ተቀራራቢ ወይንም አንድ ይሆናል ወይ? ከኔ ጋር ናችሁ? ስለዚህ በእኛ በኦርቶዶክሳውያን ስለ እግዚአብሔር የሚኖረን መረዳት ከእግዚአብሔር የሚገኝ ነው፣ በቅድስና የሚሰጥ ነው። ለዚህ ነው ቅዱሳኑ ስለ እግዚአብሔር የተረዱትን እንዲያስረዱን ስለ እግዚአብሔር ያወቁትን እንዲያሳውቁን አንድም እያል መጽሐፍ ቅዱስን ደገኞቹ አባቶች ሊቃውንቱ ቅዱሳኑ እንዲህ ተረድተውታል። አንዱ አባት እንዲህ ተረዳ፣ ሌላኛው አባት እንዲህ ተረዳ እያል በአንድምታው በትርጓሜው መጽሐፍት እንገነዘባለን። እስካሁን ያልኳችሁ ነገር ግልጽ ነው? እየገባችሁ ነው? ስለዚህ የነገረ መለኮት መንገድ 2 ነው። ሌላኛው ሳይንስንና ፍልስፍናን ከነገረ መለኮት ጋር አዋህዶ የሚያጠናው ዓለም ከዘመናዊነት ጋር የተገናኘ የሃይማኖት አስተሳሰብ ሲሆን፣ እኛ ደግሞ ከዚህ ጋር ባልተገናኘ መልኩ የእግዚአብሔርን ነገር የምንረዳው እርሱ በሚገልጥልን መንፈስ ቅዱስ በሚሰጠን ልክ ነው ብለን የምናምን ምስጢራዊ ነገረ መለኮት ወይም ሚስቲካል ቴዎሎጂ የሚለውን የምንከተል ነን። የእውቀት መፈለጊያ ስንት ናቸው አልኳቸው? 3 ናቸው። የመጀመሪያው ሳይንስ ነው አልኳቸው። ሳይንስን ሳይንስ የሚያሰኙት 4 ነገሮች ናቸው አልኳቸው። ሁለተኛው ደግሞ ፍልስፍና ነው። ፍልስፍና የሚያሰኘው አንደኛው ራሽናል ነው ወይ፣ ሁለተኛ ሎጂክ አመክንዮ እያለ የራሱ መለኪያ መስፈርቶች አሉት። ሶስተኛውና የመጨረሻው የነገረ መለኮት የእውቀት መፈለጊያው መንገድ ነገረ መለኮት ነው። እውቀት መፈለጊያው ምንድን ነው?
ነገረ መለኮትን ለማጥናት እንደ ሳይንሳዊ ነው ወይ ኢምፔሪካል እያልን ሳንል፣ እንደ ፍልስፍና ራሽናል ብለን ሳንል፣ እንደ ነገረ መለኮት እምነት እንላለን። ምን እንላለን? ስለዚህ ስለ እግዚአብሔር መረዳት የምንችለው በእምነት ነው። እምነት ደግሞ በንጹህ ልብ እግዚአብሔርን በመፈለግ ነቢያት ራሳቸውን ንጹህ በማድረግ ከእግዚአብሔር ጋር ፊት ለፊት ገጽ በገጽ ተነጋግረዋል እንዲሉ አበው። ሶስተኛው የእውቀት መፈለጊያ መንገድ ነገረ መለኮት ነው። ነገረ መለኮትን ነገረ መለኮት የሚያሰኘው ሁለት ነገር ነው። ስንት ነገር ነው? የመጀመሪያው የማጥኛ ወይንም ነገረ መለኮትን የሚያውቂያ መንገድ ፌዝ ወይም እምነት ነው። ምንድነው መንገዱ? እምነት ሲሆን እምነት ደግሞ የሚተገበረው፣ እምነት ደግሞ የምንኖረው፣ እምነትን ደግሞ የምንረዳው በምስጢራት በስርዓት አምልኮ በቅዳሴ በኩል ነው። ከኔ ጋር ናችሁ? ስለዚህ ምን አሉ? ሽፍት ፍሮም ሪሊጅን ቱ ሂውማን ራሽናሊቲ። እያንዳንዱን እምነት ወደ ሂውማን ራሽናሊቲ ወደ ፍልስፍና ከሳይንስ ጋር በመመርመር በሚገኝ ውጤት እምነትን ለመረዳት የሚሞክር ነው። ይህ የቀደመውን እምነት፣ የቀደመውን ባህል፣ የቀደመውን ስርዓት፣ የቀደመውን ትውፊት የመከተል ግዴታ ማንም ሳይኖርበት ዓለምን በየራሱ እየቃኘ ወደ አዲስ አስተሳሰብ እንዲመጣ ማድረግ ዘመናዊነት ይባላል። ከኔ ጋር ናችሁ? ከኔ ጋር ናችሁ? ደጋግሜ የምለው ትንሽ ጠጠር ስለሚል ነው። ትንሽ ጠጠር ግን ይሄንን መማር አለብን። አሁን ላይ ሁሌ እኛ 2000 ዓመት የሞላን ኦርቶዶክሳውያን እንደ ተራ በየጎዳናው ዝም ብሎ ገና ወደ አንደኛ ምዕት ዓመት ወደ ተመለሰው ክርስትና በሱ አይነት መልክ የምንጫጫዋበት ጊዜ ላይ አይደለም። እድሜ ልክ ህፃናት ወተትን የምንጠብቅ ህፃናት ልንሆን አይገባም። የዘመኑን አስተሳሰብ አንዳንዴ ጠንከር ያለውንም ነገር ምን ማለት አለብን? መነጋገር አለብን ማለት ነው። ከኔ ጋር ናችሁ? ስለዚህ ደጋግሜ ከኔ ጋር ናችሁ የምለው ቋንቋው ደስ ብሎኝ ሳይሆን ይከብዳችኋል ብሎ ውስጤ ስለሚሳቀቅ ነው። እሺ መልካም። ይህንን የዛሬ ሳምንት ብለነዋል። ዛሬ የምናየው የጳውሎስ በርገር ማክስ ዌበር ስለ ዘመናዊነት ምንድነው የሰዎችን ልጆች ከእምነት ከሃይማኖት ከባህል ከትውፊት ከቀደም ማፋታት ሽፍት አድርጎ ወደ ምን መውሰድ ወደ ምን መወርስ ሂውማን ራሽናሊቲ መውሰድ ነው አለ። እንደገና ጳውሎስ በርገር ደግሞ ዘመናዊነትን መገለጫዎቹ 5 ናቸው አለ። ስንት ናቸው? 5 አለ። የመጀመሪያው ዓለማዊነት ነው፣ ሴኩላራይዜሽን ነው። ዓለማዊነት ብሎ ማለት ለእምነት ቦታ ለመኖር፣ ለምግባር ቦታ የሌለው፣ እንደገና ለስርዓት አልባ የሆነ አስተሳሰብ፣ የቀደመውን ደንብ የቀደመውን ባህል የመከተል ግዴታ ስለሌለበት ስለማይኖርበት ምን ይሆናል ማለት ነው? ስርዓት የለሽ፣ ህግ የለሽ፣ ደንብ የለሽ፣ ጋጠወጥ የሆነ አካሄድን ምን አገባኝ ምን ቸገረኝ በሚል እሳቤ በራስ ዓለምን እየቃኙ የራሱን ያስደሰተውን አስተሳሰብ እየተከተለ በሌላው በእኛ አነጋገር የማበድ ስርዓት ነው። የማበድ ስርዓት ነው። ስለዚህ እነዚህ 3ቱ ነገሮች ዓለማዊ ነኝ ብሎ ሲል አንድ ሰው ለእምነት ቦታ የለኝም እያለ ነው። ዓለማዊ ነኝ ብሎ ሲል እኔ ለምግባር ምንም ቦታ የለኝም ማለቱ ነው። ለምግባር ለዚህ አይደለ አሁን ላይ እዩት፣ እደጅ ይሳሳማል፣ እቤት ሲገባ ይደባደባል። ለየቱን የት ጋር ማድረግ እንዳለበት የቀደመውን ያፈረሰ እየመሰለው የሰለጠነ እየመሰለው ህይወቱን ያፈርሳል። የቀደመውን ደንብ ያፈረሰ እየመሰለው የራሱን ህይወት ያፈርሳል፣ የራሱን አኗኗር ያፈርሳል። እደጅ ይሳሳማል፣ እቤት ሲገባ ይደባደባል። ለሁሉም ቦታ አለው። ልብ በሉ፣ እንደ ቅድስት ቤተክርስቲያን 50 ሁዳዴ ከተራክቦ ነፃ ሆኖ ሰዎች እንዲጾሙ ታዛለች። ከምን ነፃ ሆናችሁ? ከምን ነፃ? አልጋ መለየት አለባችሁ ከጾማችሁ። የሚያወራ ሰው በተአምር መስማት አልፈልግም። በተአምር እዩ። 50 ሁዳዴ እዩት። ቤተክርስቲያን ምን ታዛለች?
አልጋ ምን እንዲሉ ባልና ሚስት አልጋ እንዲለዩ ታዛለች። ጥቅሙ ምንድነው ብላችሁ ስትሉ በመጽሐፍ ቅዱስ ለጸሎት ካልሆነ በቀር አይከል ለጸሎት ሲሆን መከልከል እንዳለ መጽሐፍ ቅዱስ ተጽፏል። ከዛ በላይ ግን ያለው ጥቅም ምንድነው ብላችሁ ስትሉ ትዳሩ አዲስ ይሆናል። የተነፋፈቀ ትዳር ይሆናል። መሰለቻቸት የሚለው ነገር ይወገዳል። አስቡት፣ ዓለም ትዳሩን እየበጠበጠ ያለው የእነሱን ቋንቋ እዚህ ለመድገም ስለምቸገር እናንተ ጨርሱልኝ። የመጀመሪያው ለፍቺ ለመለያየት ለጠብ አንድ ምክንያት ሆኖ የሚቆጠረው እናንተ ሁላችሁም ታውቁታላችሁ አይደለ? ልቅ የሆነ ቤተሰቡ ስርዓት የለሽ እንዲህ ነው ይሄን ቋንቋው እንዳለል ደግሞ ስለማልችል እዩት። ብትጾሙ እንደ ስርዓቱ ብትጾሙ ትዳራችሁ ከ50 ቀን በኋላ ምን ይሆናል? አዲስ፣ ያውም በጸሎት ሊያውም በጾም ሊያውም እግዚአብሔርን በመፈለግ ሊያውም እግዚአብሔርን በመለመን የተባረከ ትዳር ይሆናል። እዩት፣ በመጠበቅ ብቻ ትዳሩ አዲስ ይሆናል። አዲስ ትዳር ሰለጠንኩ እያለ ዝም ብሎ መስመር የሌለው አናኗር እዩት። ምን ችግር አለበት? አዎ ችግር አለው። ከዛ በኋላ በአመቱ ትዳሩ ድራሽ አባቱ ይጠፋል። አሁን ባለው መረጃ 40 በአመት ውስጥ ከሚጋቡ 100 ሰዎች 42ቱ በዛው አመት ትዳራቸውን ይቀዳሉ። 42ቱ ሊያውም ሰው የሚያውቀው ነው፣ አደባባይ የወጣው ነው። ያልወጣው ደግሞ አንድ ማዕት ነው። ደግሞ እየኖሩ ግን ባልና ሚስት ሳይሆኑ እንደ ባልና ሚስት የሚኖሩ ደግሞ ከ160 እጅ ነው። አይግባቡም፣ አይስማሙም፣ ሲፈላለጉ ብቻ ይገናኛሉ። ከዛ ውጪ ሰውየው ሴትየዋ እየተባባሉ 60% የሚሆነው ነው። ይህንን የቀደመውን እምነት ባህል በማጥፋት የማህበረሰብ ቀውስ ተፈጥሯል። በማህበረሰቡ ዘንድ መሰለቻቸት ተፈጥሯል። አስቡት፣ የተፈጠረው ማህበራዊ ቀውስ የቀደመውን የሃይማኖት ስርዓት እንደ ዘመናዊነት እንደ ስልጣኔ ቆጥሮ የቀደመውን ምን ችግር አለው ብሎ በመመጻደቅ የቀደመውን በማቅለል ህይወታችን የቀለለ ሆነ። አስቡት፣ ጥቅሙ በቀላል የሚተካ አልነበረም። ምግባር አልባነት፣ ስርዓት አልባነት፣ ለቤተ ክርስቲያን ስርዓት አለመገዛት፣ የቀድሞውን የአባቶቻችን የፋራ ብሎ ማቁጠር የዓለማዊነት መገለጫ ነው። ሳምንት ብለናል። ሁለተኛው ግላዊነት ነው ወይም ኢንዲቪጁዋሊዝም፣ ነገሮችን ከራስ ጥቅም አንጻር ብቻ ማየት። በቤት ውስጥ ባት ልጆቹ የእሱ ኃላፊነት እንደሆኑ እኮ ከዘንግተዋል። መውለድ እንጂ የሚያሳድጋቸው እኮ ቴክኖሎጂ ቁራቅንቦ አርቲፊሻል ነው የሚያሳድጋቸው። እያሳደግን ያለነው ወጣት እኮ በሚገባውን የቤተሰብ ፍቅር ያገኘ አይደለም። ወይ ኮምፒውተር ያጫወተው አሊያም ቴክኖሎጂ ወይንም ቴሌቪዥን አሊያም ላፕቶፕ ያጫወተው ወይንም ስማርትፎን ያሳደገው ትውልድ ነው። ፈረንሳይ ላይ በክረምቱ የተጠና አንድ ጥናት ነበረ፣ አልፋ ዜድ የሚል የቀደመው ትውልድና የአሁኑ ትውልድ በሚል በንጽጽር የተሰራ ነው። የቀደመው ትውልድ ማህበራዊ ነበረ፣ አብሮነትን ትዝታ ያለው አብሮነትን የሚያስቀድም ነበረ። የአሁኑስ ግለኛ ነው። ለሰው ቁም ነገር የለውም። አይደለም ለሰው ለእናት ለአባቱ ቦታ የለውም። እናት አባት በ80ዎቹ ምናምን 4ኛ ደረጃ ነበር። አሁን ከናካቴው ልጄ ብለህ ስትለው የሆነ ይሄና ገዛ ይልሃል። የለኝም ልጄ ስትለው ለምን ወለድከኝ ነው ቀጥሎ የመጣው ጥያቄ። ለምን ማን ወለደኝ አለ? እኔ ወለደኝ ብያለሁ? እኔ ወለጂ ብዬሻለሁ? እኔ እኮ ወለጅኝ አላልኳችሁም? ይሄ የመጣው ለቤተሰቦቻቸው ያላቸው ፍቅር እየሞተ ግለኝነቱ እየነጠለው ስለመጣ ነው። ከኔ ጋር ናቸው? እስቲ ትምህርቱን እንተውና የእናንተ ልጆች የሚያሳድጋቸው ማን ነው? እቤት ስትገቡ ግድግዳው ላይ መሀል ላይ ቴሌቪዥን አለ። ከቴሌቪዥን ያመለጠው ላፕቶፕ አለ። ከላፕቶፕ ያመለጠው ስማርትፎን አለ። ለመሆኑ እናንተ እንደ ቤተሰብ አንድ የምትሆኑ ይመስላችኋል? ባልና ሚስት አልጋቸው ላይ ሳይቀር ጠዋት ተነስታችሁ ጌታዬ ስላሳደርከኝ ብላችሁ ነው ወይንስ ስንት ላይክ እና ሼር ፌስቡክ ውስጥ ነው የምትገቡት? የትን ነው የምታደርጉት? እስኪ ንገሩኝ። በጠዋት ተነስታችሁ ስልካችሁን ነው ወይስ በሰላም ያሳደራችሁን አምላክ ነው ተመስገን የምትሉት?
ለጸሎት ነው የምትዘጋጁት ወይስ ፌስቡክ ውስጥ ገብታችሁ ዜና ፍለጋ ወይንም ስንት ሰው ደወለ ስልካችሁ ላይ ነው የምትጣበቁት? ማታ ከልጆች ጋር ግንኙነት የለም ከስልክ ጋር። አልጋ ላይ ባልና ሚስት ተኝተው እንኳን ፊታቸውን አዞረው ዩቲዩብ ሁለቱም ጆሮአቸው ላይ ነገር ሰክተው ወይ ዩቲዩብ። የአብሮነት ጊዜያችን ዱቄት ሆኗል። ይሄ ደግሞ ሪዛልት ኦፍ ኢንዲቪጁዋሊዝም የግለኝነት ውጤት ነው። ዘመናዊነት ካስከተለብን አንዱ ችግር አንድ ቤት ውስጥ ነን፣ ግን በተአምር አንድ ልንሆን አንችልም። የሚገርማችሁ ቤት ውስጥ 10፣ 5፣ 6 ሰው አለ። ግን እዛ ቤት ውስጥ ያለው የመጀመሪያው ስቃይ ምንድን ነው ካላችሁ ብቸኝነት ነው። በስንት ሰው ቤተሰብ እኮ ሙሉ ነው። የእናትን የልብ ስሜት የሚያደምጥ የለም። የአባቱን የልብ ትርታ ለማዳመጥ የሚሞክር የለም። ወንድም እንደ ወንድም እንደ እህት ለመደማመጥ ፍላጎቱ ጊዜውም በተለይ እድሜያቸው ትንሽ ራቅ ካለ በተአምር አብሮ የመወያየት አብሮ የመነጋገር በተአምር ላፕቶፕ ካላት ወይ ስማርትፎን ካላት ያዛርጋ ዞር ነው የምትለው እንጂ በተአምር ለታናሾቿ ለምኖ ኃላፊነት ወስዳ አትሞክረው አትጀምረው። ይሄ የግለኝነት ውጤት ነው። እንደዛ የምንኖር ከሆነ እኛም እኮ ግማሽ እምነት ላይ ነው ያለነው ማለት ነው። ምን አይነት እምነት ላይ? ምን አይነት? ግማሹ ነገራችን ተወስዷል። እኛ ግማሽ ከተወሰደ የእኛ ትውልድ ደግሞ ምን አሉ ይወሰድበታል። ሩብ ነው የሚቀረው እያለ አውሮፓን በዚህ አስተሳሰብ ሄዱና ከአውሮፓ ምድር እምነት ከናካቴ ተጠርጎ ጠፍቷል። 85% ኤቲስት ናቸው፣ ሃይማኖት የለሾች ናቸው። ይሄን ግቡና የራሳቸውን ጥናት ተመልከቱ። እንዳለ የአምልኮ ስፍራዎች ለግሮሰሪና ለአልጋ ቤት እየተከራዩ እየተሸጡ እምነት የሚከተል ሰው ከ100 15%። ይሄ በሳይንስም በጥናት የተረጋገጠ። እኛም ግማሹን የነሱን መንገድ መከተል ጀምረናል። እኔ ይቅርታ አድርጉልኝና በተለይ በዛ በፕሮቴስታንቱ ዓለም በጣም የምሰጋው ነገር የፕሮቴስታንቱ አካሄድ በዋናነት ትኩረት የሚያደርገው ኦርቶዶክስን ማጥቃት ነው እንጂ ክርስቶስን ማግኘት አይደለም። የመጀመሪያ ዓላማቸው ምንድን ነው? ኦርቶዶክሳውያንን ማሳደድ። የስብከታቸው ርዕስ ኦርቶዶክሳውያን ሐሜት ነው። ኦርቶዶክስን ማማት፣ ኦርቶዶክስን መስደብ፣ ኦርቶዶክስን ማንቋሸሽ። ከዚህ ውጭ ክርስቶስን ለማግኘት ሲጥሩ አታዩም። ስለ ጽድቅ ሲጥሩ አታዩም። እንቆረቆርለታለን ስለሚሉት ወንጌል ራሳቸውን ሲሰጡ አታዩም። የምታዩት ካያችሁ የምታዩት በአንድ ስብከት ውስጥ 20 ጊዜ ኦርቶዶክስ ትታማለች። በአንድ ስብከታቸው 20 ጊዜ ኦርቶዶክስ ትጥላለች፣ ኦርቶዶክስ ትንቋሸሻለች። ምሳሌው እነኛ ቤት ነው፣ ምሳሌው እነዛ ነው፣ ምሳሌው እነዛ ነው። እመኑኝ፣ ወይ አንድነት የለው፣ ወይ እውቀት የለ፣ ወይ ስክነት የለ። ለምን ምን ትፈራለህ ካላችሁኝ፣ ክርስትናው የሚጠፋው በዚህ አይነት አካሄድ ነው። ምክንያቱም አውሮፓን ስትመለከቱት በአንድ አይደለም ክርስትና የጠፋው። ክርስትና የጠፋው ከካቶሊክ ወዴት ሽፍት አደረጉ? ወደ ፕሮቴስታንቲዝም። ከዛ በኋላስ ወደ ኤቲስት ነው ሽፍት ያደረገው። አሁንስ ወደ ሃይማኖት የለሽነት። እንዲህ ብንል አንዋሽም አይደል? የእምነት መጀመሪያ እግዚአብሔርን መፍራት፣ የክደት መጀመሪያው ደግሞ ጴንጤ መሆን ነው። አዎ በቃ እሱ ነው የሚያሳየው። ጥናት የሚያሳየው እሱ ነው። አይ የሚል ካለ በመረጃ ይሞግተኝ። ስለዚህ ነገሮችን በራስ መረዳት መተርጎም። የቀድሞውን ትውፊት አያስፈልግም፣ አዳዲስ መዘባረቅ ይቻላል። የቀድሞ አንድምታ አያስፈልግም፣ አዳዲስ አንድምታ ግን መፍጠር ይቻላል። የጠሉት አንድምታን ሳይሆን የቀደመውን የቅዱሳኑን የአባቶችን ትርጓሜ ነው። በመንፈስ ቅዱስ የተጠበቀውን ቤተክርስቲያን ለዘመናት ጠብቃ ያኖረችውን የመንፈስ ቅዱስን ስጦታ ነው የሚጠሉት እንጂ አንድምታንም ትርጓሜንም አይደለም። ምክንያቱም ማንም ሰው ቢሆን ሳይተረጉም ሊያስተምር አይችልም። እንዴ አንዱ እየሰበከ አንዲት መሃን መጣች አለና ከዛ ማስቲካ እያኘኩ እየሰበኩ ነበር አለ። ምን እያኘኩ? ማስቲካ እየሰበኩ ማግኘት በሳይኮሎጂ ልቅሸት ነው አይደለ? የሆነ ፊክሴሽን ነው፣ በሽታ ነው፣ ዞሮ የስነ ልቦና ህመም ነው። እዚህ መካከል ማስቲካ አኝ እያሉ እንዳ የስነ ልቦና በሽተኝነት በነገራችን ላይ በሰው መካከል አኝ የሚያደርገው በሽታ ነው። ፊክሴሽን ይባላል በሳይኮሎጂ። ግቡና አነቡት። በሽታ ነው፣ የስነ ልቦና በሽታ ነው። እያረኩ ሰብክ ነበር አለ። ከዛ አንዷ መጣች መሃናት አለ እና የምታኝከውን ማስቲካ አውጥተህ ስጣት አለኝ አለ።
ሲሷውን ያጨማለቀው እንደው አሁን እሱን የፈጠረ አምላክ እሷንስ አልፈጠራትም? በሱ መጨማለቅ እሺ ሰጣኋት አለ። ከዛ በሶስተኛው ወር ወለደች አለ። በሶስተኛው ደግሞ የወለደች መንታ ነው አለ። መንታ ወልዳ መጣች አለ። መንታ ወልዳ መጣች። ልብ በሉ። አሁን እዚህ ላይ የኔ ጥያቄ መወላለዱ አይደለም። መቼም የልጆቹ አባት መስቲካው ነው ወይስ ፓስተሩ ነው የሚሆነው? የትኛው ነው የሚሆነው? ይሄን መቀባጠር ይቻላል፣ ግን የቀድሞውን የአባቶችን ትርጓሜ መጠቀም። ምክንያቱም እሱ በመንፈስ ቅዱስ ተበጥሮ ተጠብቆ ለትውልድ መንፈስ ቅዱስ ያቆየው መረዳት ነው። የቅዱሳኖቹ በረከት ያረፈበት መረዳት ስለሆነ እሱ አያስፈልግም። አውራ ጎዳና ላይ ወጥቶ መጮህ ግን ይቻላል። ሌላው ለማህበረሰብ ጉዳይ ቆባ ለመስጠት እንደተለመደ ነው። ለምሳሌ አባቶች በእድሜ ቢበልጡ ምናምን ምንም ኦርቶዶክስ ካልሆነ ታክሲ ላይ ብትሄድ ወይ ሁለቱ ከሆኑ እንዲህ ነው የሚያው እንደዚህ እንጂ መከባበር የለም። ሽማግሌ ነው ቦታ አልቀቅለት የለም። የሃይማኖት አባት ከሆናችሁማ አለቀላችሁ። ይጮሁባችኋል ጆሮአችሁ ላይ። እዩት፣ ኢየሱስ ጌታ ነው። አዎ ጌታ ነው። በኢየሱስ ክርስቶስ ጌትነት ለድርድር የሚቀርብ ጉዳይ አይደለም። በዚህ ቋንቋ ችግር የለብንም። ችግሩ ግን ምንድነው? እኔ ላይ መጥቶ የሚጮህብኝ እኔ አውቃለሁ አንተ አታውቅም ደንቆሮ ነህ ነው። ስድቡ ነው በውስጥ ያለው መታበይ። እኔ ብቻ አዋቂ ነኝ አንተ አይደለህም የሚለው መታበይ የሚያናድደው የሚነገርበት ስለ ልቦና መታበዩ ነው። እንግዲህ እዚህ ላይ አንድ ሐሳብ ጠቀስ ላድርግና ልለፍ። ይህ አንዲት ጥናት ሎርድ ማካሊስ አንድ ጥናት በ2/2/1835 ለብሪቲሽ ፓርላመንት ያቀረበው ጥናት ነው። ይሄ 2 ፌብሩዋሪ 1835 ነው፣ ብሪቲሽ ፓርላመንት ላይ ቀረበ ነው። ይሄ ነገር I have traveled across the length and breadth of Africa and I have not seen one person who is a beggar, who is a thief, such words I have seen in this country, such high moral values, people of such caliber that I do not think we would ever conquer this country unless we break the very backbone of this nation. ከዛ በኋላ this nation ካለ which is her spiritual and cultural heritage, and therefore I propose that we replace her old and ancient education system, her culture, for if the Africans think that all that is foreign and English is good and greater than their own, they will lose their self-esteem, their native culture, and they will become what we want them, a truly dominated nation. ምን ማለት ነው? ያቀረበው አፍሪካን አቋርጬ አለፍኩ ይላል። አቋርጬ ካለፍኩ በኋላ ወደ አፍሪካ ጫፍ ከመጣ በኋላ ለማኝ የማይገኝበት ሁሉ እኩል ተካፍሎ የሚበላበት ሌባ ፈጽሞ የሌለበት እጅግ የመጠቀ የሞራል ልዕልና ያላቸው መንፈሳውያን ህዝቦች በአፍሪካ ወይንም በኢትዮጵያ አየሁ ይላል። ይህችን ሀገር ለማንበርከክ የጀርባ አጥንቷን ወይም አከርካሪዋን መስበር አስፈላጊ ነው አለ። ምንዋን መስበር? አከርካሪዋን ወይም የጀርባ አጥንቷን መስበር ካለ በኋላ አከርካሪ ወይንም የጀርባ አጥንት መሰበር አለበት ተብሎ የወጣው ደግሞ ይሄን ካለ በኋላ ሊሰበር እቅድ የወጣለት የጀርባ አጥንቷ ደግሞ 3 ናቸው አለ። አንደኛ ጥንታዊ ስርዓተ ትምህርቷ እንዴት አድርገን እንስበረው? የነሱን በእኛን ተካ አለ። ምን እንዲሉ? እንግሊዘኛ ነው ምርጡ ብለው የራሳቸውን እንዲያንቋሽሹ እናድርግ። የቀደመውን የኖረውን ለዘመናት የዳበረውን ስርዓተ ትምህርታቸውን በአንድ ያሽቀንጥረው ጥለው የእኛን እንዲከተሉና በእኛን ተካው አለ። ከኔ ጋር ናቸው? ስርዓተ ትምህርቷን አለ ለሺህ ዓመት የዳበረውን የኢትዮጵያዊ ስነ ልቦናው ማዕከል አድርጎ በኢትዮጵያውያን ለኢትዮጵያ የተገነባውን ለዓመታት የኖረውን ስርዓተ ትምህርት በአንድ ጊዜ ሽፍት አድርጎ ወደ አውሮፓኛን ቀይረው አለ። ሁለተኛ ባህሏን አለ። ምንን ቀይር? ሁለተኛ ባህሏን መበረዝ አለ። ሶስተኛ መንፈሳዊነቷ ወይም የኦርቶዶክስነቷን እንስበራቸው አለ። እነዚህን ሶስቱን እንስበር። መንፈሳዊነትን ኦርቶዶክስን ለመስበር ምን የሚል መጥቶ ነበር? ሶሻሊዝም የሚለው ይሄን ለመስበር የመጣ ነው። ይሄን ካደረግን በኋላ ይላል የቀደመውን ባህሏን በእንግሊዘኛ ከተካ ነው በእኛ አውሮፓ ማዕከል በሆነው ስርዓተ ትምህርት ወይም ካሪኩለም እንዲተካ ካደረግ ነው ባህሏን ከበረዝን ከዛ በኋላስ የሚቀረው ሶስተኛው ምንድነው?
የቀደመውን እምነቷን እሱን ከበረዝን አለ እነዚህን ለማጥፋት እነዚህን ካጠፋን በስርዓተ ትምህርቷን በመለወጥና ከራሳቸው ለዘመናት ከዳበረ ስርዓተ ትምህርት ይልቅ ምርጡ እንግሊዘኛ ነው ብለው የራሳቸውን እንዲጠሉ ማድረግ አለ። ምርጡ ምንድን ነው ብለው እንግሊዘኛ ነው፣ እንግሊሽ ኢዝ ዘ ቤስት እንዲሉ ዋናው እንግሊዘኛ መናገር ምርጡ ነገር ነው ብለው እንዲያስቡ እናርጋቸው። ከዛስ የእነሱን እንደኋላ ቀር እያሰቡ ይሄኛውን ምርጥ እንደሆነ እንዲያስቡ እናደርጋቸው አለ። ከዛ በኋላስ ዱቄት እነሱን ለማድረግ ቀላል ነው አለ። ሚሳኤል ሳንተኩስ እርስ በርሳቸው ይጠፋፋሉ። ከኔ ጋር ናችሁ? ይሆናል አለ። ይሄን ካለ በኋላ ልብ በሉ። ስለዚህ ይሄን እያለ ስርዓተ ትምህርቱን ማበላሸት ከዛ ቀጥሎ እያለ ይመጣል፣ እያለ ይቀጥላል። ጥቅሶችን አልነካም። መጽሐፍ ቅዱስ አሁን ጥቅስ እያለፍኩት ሄዳለሁ። አንድ ነጥብ ላይ ብቻ ትኩረት አደረግና የሚበቃን ይመስለኛል። እንዲህ ካደረግን ወደ የምንፈልጋትን እንደምንፈልጋቸው ይሆኑልናል። ይሄ ሆኖ አይደል የሆነው? እስኪ አስቡት። ጠጅ የሚጠጣ ይሄ ጠጃ አምቡላ። እኔ ጠጅ ደግሞ ጠጡ አላልኳችሁም። ጠጡ ብያለሁ። ብፈልጉ አጠጡ፣ ብፈልጉ ጠጡ አላልኩም ብያለሁ አላልኩም። ልብ በሉ። ጠጅ የሚያይ ጠጃ። ውስኪ የትልቅ ሰው መጠጥ። ውስኪን የትልቅ ሰው መጠጥ ያደረገው ምንድን ነው? ከፈረንጅ ሀገር በአውሮፕላን ተጭኖ ስለሚመጣ እንጂ አረቄ እኮ ነው፣ ሌላ ነገር አይደለም። አረቄ ነው። ሌላ ምን? ውስኪ አረቄ እኮ የሀገራችን የደብረ ብርሃን አረቄ። እኔ አልቀመስኩም። ውስኪ ይቅር በሉኝ፣ አልቀምስም ብዬ እልህ ይዞኝ የፈረንጅ ነው አልቀመስኩትም። ማርያምን አልቀመስኩትም እስካሁን። ግን ሳስበው የደብረ ብርሃን አረቄ ነው አሉ። ሌላ ምን? በቃ ልዩነቱ በአውሮፓ ስለነካውና የፈረንጅ ስለሆነ ታሽጎ ስለመጣ። አንድ ውስኪ ለመስከር አሁን አረቄ ምን አለ? በማርያም ለመስከር አረቄ ምን አለ? ያው እኮ ነው 10 ምናምን ሺህ ነው አሉ የሚገዛው አንዱ ጠርሙስ። የደብረ ብርሃን አረቄ ደግሞ 400 ብር ነው። ስንት ብር ነው? ግን ይሁት ያ አውሮፓ ስለነካው መኪና የኛን አረቄውን ወደሚፈለገው ደረጃ ለጠጪዎች ነው። ይሄ ለሌላው ደግሞ አይደለም። አረቄ ጠጣ ብሎ ሰበከ ደግሞ የሚል ፌስቡክ ደግሞ ቲክቶክ ላይ ወስደ መሳቂያ እንዳታረገኝ። ጠጡ አላልኩም። ይሁት አስቡት እስኪ ለመጠጥ እነሱም አረቄ ነው አሳደጉት በፋብሪካ። ይሄም አረቄ ነው በፋብሪካ ያድጋል። አለቀ። ግን ያ የውጭ ስለሆነ ምንድነው? ምርጥ ነው። ጠጅስ የሀገር ቤት ስለሆነ ምንድነው? የፋራ ነው። ጠጅ የሚጠጣ አምቡላ ጠጫ። ግን እኮ ማር ነው ጠጅ። ኬሚካል የበዛበት አይደለም እኮ። እውነቱን ለመናገር በጤና ረገድ ጉበት ጥብስ አድርጎ በመጣል ረገድ ውስኪ ይከፋል አይደል ከጠጅ። በጉዳት ከሆነ እኮ ማንቋሸሽ የነበረብን ውስኪን ነበር ከጠጅ። ግን ጠጅ የፋራ ነው፣ ውስኪ ምንድን ነው? ያራዳ ነው። ማን ያደረገው? የዘመናዊነት እሳቤ። ለምን? ዋና ዓላማው የራስን ማጥላላት፣ የሌላውን ማድረግ ከፍ ማድረግ። ግዕዝን ጠላ ነው። ግዕዝን የፋሮች የግዕዝ ቄስ ማይም እያልን ገፋ ነው። ከዛ በየስርቻ ወደቀ የግዕዝ መጽሐፍቱ። ብልጦቹ ስብስብ እያደረጉ ወሰዱና ጀርመን ሂዱ፣ እንግሊዝ ሂዱ። ወደ 12,000 ብራና ይገኛል። እንግሊዝ ብትሄዱ ሙዚየማቸው፣ ጀርመን ሂዱ፣ አውሮፓ በሙሉ ያኛው ብራና ይገኛል። እነሱ እየወሰዱ ያጠናሉ። የግዕዝ ትምህርት ቤት የከፈቱት እኛን ወደው እንዳይመስላችሁ። በግዕዝ የተቀመጡትን ተመራምረው የተጠቀሙባቸውን ነገሮች እኛን ወሰዱ። ከዛ እኛን እርስ በርስ አባሉ። የሚበላውን ከኛ ቀስኛ ስንባላ እነሱ ከዛ። ይህንን ማስተዋል ያስፈልጋል ወገኖች። ከሰዓት አንጻር የሶስተኛ የዘመናዊነት መገለጫ ሐሳብ ገደብ የለሽ ነፃነት ወይንም ሊበሬሽን የሚባለው ነው። ነፃነት መገለጫው እዩት። ገደብ የለሽ ነፃነት ወይ ሊበሬሽን። እዚህ ሊበሬሽን ላይ 4 ሐሳቦች አሉ፣ 5 የሚሆኑ ሐሳቦች። የመጀመሪያው የዘር ነፃነት። የምን ነፃነት? የዘር ነፃነት ላይ ይህ አስተሳሰብ you have your own culture, you have your own language, you have your own ይላል። የራስ ቋንቋ አለ፣ የራስ ባህል አለ። ስለዚህ ሰልፍ ዲተርሚን የራስን ዕጣ በራስ ወሰን። ለምን? because the survival of the fittest። ምን ማለት ነው? ጠንካራው ደካማውን እየበላው ያልፋል። ስለዚህ ምን በል ጠንክር። መጠንከር ማለት አብሮ አይደለም፣ አንዱ እየበላው ማለፍ አለበት።
የሰርቫይቫል ኦፍ ዘ ፊተስት። ጠንካራው መኖር ይችላል፣ ደካማው እየተበላ ይከስማል። የዘር ነፃነት፣ የራስ ቋንቋ አለ፣ የራስ ባህል አለ፣ የራስ ማን። ለምንድን ነው ከሌላው ጋር አብረህ የምትሄደው? እና ምን ይሁን ሰልፍ ዲተርሚን፣ የራስን እድል የራስን ዕጣ በራስ ወስን። ለምን? ቋንቋን ያጠፋብሃል፣ ባህልህን ያጠፋብሃል፣ ማንነትን ያጠፋብሃል። ስለዚህ ጠንካራ ካልሆን ጠንካራው ይበላሃል። እና ጠንክርና ከአንተ በላይ ጠንካራ እንዳይኖር አድርግ። አሜሪካ ማንነቷን የምትገነባበት አስተሳሰብ ይሄን የገነባችበት እስቲል ነው ዛሬ ድረስ። ዩክሬን ላይ ሄዳ እውነት ዩክሬን ወደው አዝና ይመስላችኋል? ዩክሬንን ብታዝን ኖሮ በአንድ ዓመት ውስጥ ጦርነቱ እንዲያበቃ ማድረግ ትችል ነበር። የሚያስማማውን ነገር አምታ አስማምታ ጦርነቱ ለህዝቡ ብታዝን ኖሮ የሚጠቅመው ቤቱ እንዲፈርስ ማድረግ ሳይሆን ትልካለች። ብድር ነው እኮ እያስፈረመች እኮ ነው የምትልከው። በነፃ እንዳይመስል አለው ትላለች፣ ውሰር ትላለች፣ ታስፈርማለች። ወደፊት ዩክሬን ሀገር ብትሆን እንኳን እዳዋን ለመክፈል ዘመናት አይጨርሰውም። ዘመናት። ለምንድን ነው እዛ ይሄን የምታደርገው ካላችሁ ዘ ሰርቫይቫል ኦፍ ዘ ፊተስት ነው። በዓለም ላይ ጠንካራዋ እኔ ነኝ የሚለውን ሐሳቧን የምታረጋግጥበት ነው። ምን በማድረግ የሩሲያን ቴክኖሎጂ ዩክሬን ሜዳ ላይ ትፈትሻለች። ምን አላት? ምን ቴክኖሎጂ አላት? እንዴት ነው ያለው ነገር? ጥንካሬዋን፣ ወደፊት አንድ ነገር ቢነሳ ደካማ ጎኗ፣ ጠንካራዋ ምን እያለች ዩክሬን ሜዳ ላይ ሩሲያን ትፈትሻለች። ለምን? ሩሲያ ከአሜሪካ አልፋ ከፍ ብላ እንዳትወጣ። ዘሰርቫይቫል ኦፍ ዘ ፊተስት ነው፣ ሌላ ምንም ነገር አይደለም። ሌላም ጋር ሂዱ እንደዚሁ እዛ ታይዋን ላይ ምናምን ብቻ የትም ሂዱ የትም ዘሰርቫይቫል ኦፍ ዘ ፊተስት ነው። ከኔ ጋር ናቸው። እዚህ ላይ ልብ በሉ። የዘር ነፃነት በዓለም ላይ 6300 ቋንቋ አለ። ስንት ቋንቋ አለ? 6300 ቋንቋ አለ። ግን 6300 ብሔር ያለ ይመስላችኋል? ብሔር ያለ ይመስላችኋል? ዘር ያለ ይመስላችኋል? 6300 አንዱ የአዳም ልጅ 6300 ቋንቋ ተናገረ። ሌላ ነገር አይደለም። በምን ዳይቨርጀንስ ኦር ኮንቨርጀንስ፣ ወይ ወደ እየሄደ ሲለወጥ ወደዚህ እየመጣ ሲቀየር፣ በዚህ በሁለቱ መንገድ እንጂ 6300 ምን የለም ቋንቋ የለም። ልብ በሉ። ቻይና ስንት ቋንቋ ያለ ይመስላችኋል? ቻይና ስንት ቋንቋ ያለ ይመስላችኋል? ስንት ያለ ይመስላችኋል? 499 አይደለ? ኦኬ። ህንድ ስንት ቋንቋ ያለ ይመስላችኋል? 2000 አካባቢ አይደል? እሺ፣ እዚሁ አገራችን ናይጄሪያ አልጀራ ስንት ቋንቋ ያለ ይመስላችኋል? 200 ምናምን አለ። ግን ሰላም ናቸው። እኛ ሀገር ስንት ቋንቋ አለ? 80። ግን ሽኩቻው 2000 ካላቸውም 499 500 ነው። ካላቸውም በላይ ሽኩቻ ያለው እዚህ ነው። ለምን ካላችሁኝ እንደወረደ የአውሮፓውያኑን የቀኝ ግዛት ስሪት በዘመናዊነት መልኩ ሲግቱን አፋችንን ከፍተን በመጋታችን ዛሬ በብር የሚሸጥ ዳቦ እየናፈቀን በዶላር የሚገዛ ሚሳኤል ግን አልናፈቀንም፣ አልቸገረንም። እዩት፣ የማይደማመጥ ማህበረሰብ ይጠፋፋል። ራሱን ማንነቱን የማይፈትሽ ማህበረሰብ መጨረሻው ጥፋት ነው። ያልሰከነ የማይደማመጥ ማህበረሰብ መጨረሻው አያምርም። ትንሽም እስካሁን የያዘን የቀደመው እርሾ ነው እንጂ እንደ ሁኔታው ቢሆን ተባልጠን እንደ ቱትሲ እንደምናምን የመሆን እድሉ ክብሪቱ እኮ ተጭሯል። አለንድ ብሎ ነው። በዛ ልክ አልነደደም እንጂ ተጭሯል እኮ፣ በዛ ልክ ተጭሯል። ምንድነው ካላችሁ ዘመናዊነት ሶስተኛው ሐሳብ ገደብ የለሽ ነፃነት፣ የዘር ነፃነት የሚለው ነው። ዘር አለ ወይ ነው ጥያቄው። ዘር አለ ወይ? በማርያም ንገሩኝ፣ ዘር አለ? ትግርኛ የሚናገር ሰው አለ። ትግርኛ ግን የሚሆነ ደም አለ እንዴ? ኦሮምኛ የሚናገር ሰው አለ። አማርኛ የሚናገር ሰው አለ። አማርኛ የሚናገር ማህበረሰብ የራሱ ያናኗር ስርዓት ባህል ሊኖረው ይችላል። የሌላውም እንደዚህ ሊሆን ይችላል። ግን አማርኛ አለ፣ ትግርኛ አለ፣ ኦሮምኛ አለ። እንደዚሁ 82 ቋንቋ አለ። 82 ዘር ግን ኢትዮጵያ ውስጥ አለ? በማርያም እውነቱን አለ ወይ?
ይሄን ከፈለጋችሁ የለም እኔ የምከተለው ሳይንስ ነው ካላችሁ የሰው ልጅ ከዝንጀሮ መሰል እንስሳ መጣ ነው። ይኸውም አንደኛው ከሳይንስ ዘውግ ኢቮሉሽን ቲዮሪ የሚባለው ብቻ የሚያቀነቅነው ሁሉም ይሄን ያቀነቅነው ሰው ከምን መጣ ይላል? ከዝንጀሮ መጣ ነው። እኛ በእምነት 98% አማኝ ነው የምንለው ማህበረሰብስ ሰው ከምን መጣ ነው የምንለው? የእግዚአብሔር የእጅ ስራ ነው። አማኝ ከሆን እኛ ሁላችንም አንድ እግዚአብሔር አንድ ደምና ሔዋን ዘር ነን፣ ሌላ ዘር የለም። ሳይንስ ነው የምናምነው ካልን የዝንጀሮ ልጆች ነን። ሌላ ሁለት አይነት ዝንጀሮ የለም፣ አንድ አይነት ዝንጀሮ ነው ያለው። ስለዚህ የተለያየ ዘር አለ ወይ ንገሩኝ? አለ የተለያየ ዘር፣ የተለያየ ቋንቋ አለ። 6300 ቋንቋ አለ። 6300 ዘር አለ? የለም። ከኔ ጋር ናቸው? የለም እኮ አማርኛ የሚናገር ሰው አለ እንጂ ሌላ ደሙ እኔ እንዲህ ነኝ የሚል ደም ያለው የለም። ትግርኛ የሚናገር ሰው አለ፣ ኦሮምኛ የሚናገር ማህበረሰብ አለ፣ ሲዳምኛ የሚናገር ማህበረሰብ አለ። ግን ያው አንዱ ሰው የተለያየ ቋንቋ ይናገራል። አለቀ። ያው አንዱ የአዳምና የሔዋን ልጅ አንዱ የኢትዮጵያ ሕዝብ የተለያየ ቋንቋ አለው፣ የተለያየ ቋንቋ አለው። ይሄንን እሳቤ በጣም የዘር ነፃነት ብሎ በየቋንቋው ዘር በመመደብ አፍሪካ ከማትወጣበት የጦርነት ቀጠና ውስጥ እንድትገባ የተደረገው አስተሳሰብ በዚያ የዘር ነፃነት ዘሰርቫይቫል ኦፍ ዘ ፊተስት ነው። ጠንካራው ደካማውን እየበላ ያልፋል። ከጠነከርክ ደካማው ቀና ብሎ እንዳይበላ ብላው ነው አስቀድሞ። አብሮ መኖር አይታሰብም፣ አብሮ ማደግ አይታሰብም። የሚታሰበው ምንድን ዘሰርቫይቫል ኦፍ ዘ ፊተስት። ይሄ የዘመናዊነት ጽንሰ ሀሳብ ውጤት ነው ወገኖቼ። ለዛሬ እዚህ ላይ አይ ቲንክ ትምህርቱ ይሰፋል፣ ግን ለዛሬ እዚህ ላይ ይብቃንና ኢትዮጵያ ላይ የሚታየው አስተሳሰብ ይህ ሰፍቶ ጎልቶ ይታያል። የጾታ ነፃነት አለ። የጾታ ነፃነት በነገራችን ላይ የጾታ ነፃነት በ1930 የጀመረ አንድ እንቅስቃሴ ነበር። ይሄ እንቅስቃሴ የጀመረው ሴቶች በሚወልዱና በሚያጠቡ ጊዜ እንክብካቤ ያስፈልጋቸዋል ነው። በሚወልዱ ጊዜ በተለያየ ጊዜ ከስራ ይባረሩ ነበረ። ሊባረሩ አይገባቸውም። የሴቶች መብት መውለድ በራሱ አንድ የማህበረሰብ ጉዳይ በመሆኑ ይሄ ጉዳይ ከግምት ውስጥ ወጥቶ በሚወልዱበት ጊዜ ከስራቸው እንዳይሰናበቱ እንዲሁም ደግሞ መጠነኛ ደሞዝም ሊከፈላቸው የዚህ ጥቅማ ጥቅም ጋር የተገናኘ እንቅስቃሴ ነው። ይህን እንቅስቃሴ እነዚያ የሴቶች መብት አቀንቃኞች ጠለፍ አደረጉትና ወሌላ ወሰዱት። የሴቶች የወንዶችና የሴቶች እኩልነት አንድ ቤት ውስጥ አንድን ድርጅት ስንት አስተዳደር ሊመራው ይችላል? አንድ ድርጅት ላይ ስንት አለቃ ሊመራው ይችላል? ሁለት እኩል ስልጣን ያላቸው አለቆች ቢኖሩ ያ ድርጅት ሰላም ያገኛል? ነገሩኛ ሰላም ያገኛል? አሁን ኢትዮጵያ ላይ ሁለት እኩል ስልጣን ያላቸው ባለስልጣናት ከላይ ቢኖሩ የመጨረሻው ላይ ሁለት እኩል ቢሆን ሰላም የሚኖር ይመስላችኋል? እንዴት ነው የሚሆነው? እንደ ሱዳኑ አይደለ? እንደ ሁለቱ ጀነራሎች ነው የሚሆነው አይደለ? አይደለም ያለው። ስለዚህ አንድ ድርጅት አንድ አለቃ፣ ቤትም ቤተሰብም ድርጅት ነው፣ ተቋም ነው። አንድ አስተዳደር ነው ያለው። ግን አንድ አስተዳደር ነው ያለው ብሎ ማለት አስተዳደሩ ብቻው ወስኖ ብቻውን ያደርጋል ማለት ነው ንገሩኝ። ይፈልጣል ብቻውን ይቆርጣል ማለት ነው አይደለም። ምን ያደርጋል? ከቤቱ አባላት ጋር ምን ያደርጋል? ይመካከራል፣ ይወያያል፣ ይወስናል። አንድ ነገር ልበላችሁና ትምህርቱ እየሰፋ ስለሚሄድ እኔ እዚሁ ጋር ማቆም ስለምፈልግ አንድ ነገር ላብቃ። አንድ ጊዜ የአንዱ ልጁ የህብረተሰብ ተማሪ ነውና ህብረተሰብ ስነ ዜጋ ተማሪ ነውና እንትን አልያዛለው ቋንቋው ምናምን ሲጨነቅ አይቶ አባት ምንድነው የሚያስጨንቅህ አለው። ይሄ ፈተና አለ ብሎኛል አልያዛል። ምንድነው አለው። ስነ ዜጋ ነው። ምንድነው? የመጀመሪያው አስተዳደር፣ ከዛ ደግሞ መሪ፣ ከዛ ደግሞ የበላይ አካል፣ ከዛ የበታች አካል፣ ከዛ ህዝብ የሚለው ነገር አልያዛለኝ ልዩነቱ ይላልና አባትየው በምሳሌ እንዲገባው ማድረግ ፈለገ። የዚህ ቤት ዋና መሪ ማን ነው አለ። ዋናው መሪ ማን ነው? ዋና መሪማ አባዬ አንተ ነህ። አባዬ መሪ፣ አባዬ መሪ፣ አባዬ መሪ። አስተዳደር ደግሞ እንዴት ያስረዳው? አስተዳደር ማለት ቤቱን በቁርስ በምሳ በባጀት ያነሰውን የጎደለውን አድርጋ የምታስተዳድረው ማን ናት አለው።
እማዬ አስተዳደር፣ እማዬ አስተዳደር፣ እማዬ አስተዳደር። እሺ ከዛ በኋላስ ህዝብ ማን ናቸው? እዚህ ቤት ያሉት ልጆች ምንድን ናቸው? ህዝብ። ከዛ ህዝብ የበላይ አካል እንግዲህ አስተዳደር፣ መሪው የበላይ አካል ነው። ከዛ አስተዳደር፣ የበታች አካል ደግሞ የበታች አካል ማለት ሰራተኛዋ የበታች አካል፣ ሰራተኛዋ የበታች አካል። ከዛስ ሌላው ትውልድ ህዝብ ይባላል። ልጆቹን እንደ ህዝብ እንደ ትውልድ፣ የበላይ አካል አባዬ፣ አስተዳደር እማዬ፣ የበታች አካል ሰራተኛዋ አለና ሲያስጠናው አደረ እና ሌሊት ህዝብ ልጆች ህዝብ ናቸው አይደለ? አንደኛው ልጅ ታመመና ከዛ እማዬ ጋር ሄደ። ልጁ ሊቀሰቅስ ይሄ ሲቪክስ የሚያጠናው እማዬ ጋር ሲሄድ ድብን ያለ እንቅልፍ ይዟታል። አልሰማ ስትለው ወደ አባዬ ሄደ። አባዬ ደግሞ ሌላ ቦታ ነው፣ ባልጠበቀው ቦታ አግኝቶታል። ከበታች አካል ጋር አግኝቶታል። የበላይ አካልን ከበታች አካል ጋር አግኝቶታል። ከዛ ጠዋት ሲነሳ ገባህ አይደል በደንብ አለው። አዎ ገብቶኛል። እስኪ ድገምልኝ አለው። የበላይ አካል የበታች አካልን ያስጨንቃል፣ አስተዳደር ተኝቷል፣ ህዝብ ግራ ገብቶት ይጮሃል አለ። ይበቃናል። ወስብሐት ለእግዚአብሔር።